ነገር ነውና ውስጤ በጣም ስለነካው መናገር የፈለኩት ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል አብረን እናያለን። ጥቂት የእግዚአብሔር ቃል አካፍላችኋለሁ። የዮሐንስ ወንጌል ምዕራፍ 20 ላይ ያለውን ለጌታ ክብር ቆመን ብናነብ ደስ ይለኛል። ከቁጥር 11 እስከ 18 ያለውን ማንበብ ይፈልጋለሁ። እንዲህ ይላል። በኢየሱስ ስም አነባለሁ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱንም አንቺ ሴት ስለምን ታለቅሻለሽ? አሏት። እሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንንም ብላ ወደ ኋላ ዘወር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርከኸው ንገረኝ፣ እኔም እወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላርገውምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔን ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አረጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያምም ወጥታ ጌታን እንዳየችው ይህንንም እንዳላት ለደቀ መዛሙርቱ ነገረች። አሜን አሜን። አምላካችን እግዚአብሔር ሆይ ዛሬ ደግሞ በኢየሱስ ክርስቶስ ስም እናመሰግንሃለን። አሜን። የእምነታችን መሰረት የሆነው የእምነታችን የትምህርታችንን መሰረት የሆነው የኢየሱስ ክርስቶስን ትንሣኤ በዓል እንድናከብር እንድናስታውስ ጌታ ሆይ ወደህ ፈቅደህ ስለሰበሰብከን በኢየሱስ ስም እናመሰግንሃለን። አምላካችን እግዚአብሔር ሆይ በዚህም ሰዓት ደግሞ ልትናገረን የወደድከውን እንድትናገረን እንድታስተምረን ለእያንዳንዳችን ቃልን እንድትገልጥልን በክርስቶስ ኢየሱስ ስም እንጸልያለን። ጊዜውን ሁሉ አንተ ተረከብ በክርስቶስ ኢየሱስ ስም አሜን። ቁጭ በሉ። ክብር ለኢየሱስ ይሁን። ዛሬ የትንሣኤ ቀን ነው። ፋሲካ ኢየሱስ ክርስቶስ ከሙታን የተነሳበት ከዛሬ 2000 ዓመት በፊት ጀምሮ እስከ ዛሬ ድረስ ሲሰበክ የኖረው ኢየሱስ ክርስቶስን ትንሣኤ የምናስብበት ቀን ነው። ይሄ ዛሬ ብቻ አይደለም፣ በሚወጣው ዓመት ብቻ አይደለም። ኢየሱስ ክርስቶስ ዳግመኛ ተመልሶ እስኪመጣ ድረስ የሚነገር የሚሰበክ የክርስቶስ ኢየሱስ ትንሣኤ የክርስቶስ ኢየሱስ ሥራ ነው። ክብር ለኢየሱስ ይሁን። ስለዚህ እኔም ይህንን ክፍል ጥቂት ደቂቃ ወስጄ ከእናንተ ጋር እንድናይ የፈለግኩበት ዋና ምክንያት ይሄ ነው። ጊዜያዊ መልእክት ይሄ ስለሆነ ስለ ኢየሱስ ክርስቶስ ትንሣኤ አንድ ጊዜ አንድ ሰው ሲቀልድ እንዲህ ነበር ያለው። አንድ ሰዎችን ከመጽሐፍ ቅዱስም ጥቅስ እያወጣ እየጠየቀ እያነበበ ሰዎችን የሚያስክድ አንድ ፍላስፋ ነበርና አሁን አንተ በእውነት ኢየሱስ ክርስቶስ እንደተነሳ ታምናለህ ብሎ አንድን ፓስተር ጠየቀዋል። አዎ ኢየሱስ ክርስቶስ እንደተነሳ አምናለሁ ብሎ ሲል ብዙ ጥቅሶችን ጠየቀው። ፈላስፋ ጠየቀ። ከዛ በኋላ ታዲያ እንደሱ ከሆነ ለምንድን ነው የተጻፈው ብሎ ፈላስፋውን ጠየቀ። ሰይጣን ብዙ ጊዜ ጥያቄ እንድኖር እንድንጠራጠር በእምነታችን ደካማ ክርስቲያን እንድንሆን ወይም ደግሞ
እኛ ኢየሱስ ክርስቶስን እንድንክድ የምንጠቀምበት ስትራቴጂ የኢየሱስ ክርስቶስን ትንሣኤ የኢየሱስ ክርስቶስን ሞትንና ትንሣኤን እንድንጠራጠር ወይም ደግሞ እንዳናምን በማድረግ ሊሆን ይችላል። ሰይጣን የተለያዩ ስትራቴጂዎች ስላሉት ማለት ነውና ኢየሱስ ክርስቶስ ተነስቷል። ለዚህ ኢየሱስ ክርስቶስ በመነሳቱ ደግሞ አሁን ያነበብነው መጽሐፍ ቅዱስ ክፍላችን በደንብ አድርጎ ይነግረናል። ያም ብቻ አይደለም። ይህንን ስንመለከት ኢየሱስ ክርስቶስ ትላንትና ወይም ደግሞ ከቅዳሜ፣ ዓርብ፣ ሐሙስ የነበሩት ይሄ በኦርቶዶክስ የሕማማት ሳምንታት ነው መሰለኝ የሚባለው አይደለ? የሕማማት ሳምንታት ይባላል። ብዙ ኦርቶዶክሶች አይጨብጡም ሰላምታ ሲተያየቁ እንዲህ ይላሉ። ምክንያቱም የሕማማት ሳምንት ተብሎ ስለሚጠራ እሱን ለማስታወስ የሚጠቀሙት አይነት እንትን ይመስለኛል። እና ኢየሱስ ክርስቶስ በመጨረሻ በምድር ላይ በነበረበት ሳምንት ጊዜ የመጨረሻው ሳምንታት ውስጥ ያደረጋቸው ነገሮች ብዙ የቴዎሎጂያንን የብዙ ሰዎችን የሂስቶሪያንን አቴንሽን የሚስብ እንደሆነ ከአንዳንድ ነገሮች መረዳት እንችላለን። ግን ይሄ የመጨረሻው ኢየሱስ ክርስቶስ ከሙታን ከተነሳም በኋላ በምድር ሲመላለስ እንደነበረ ለደቀ መዛሙርቶቹም ራሱን ሲገልጥ እንደነበረ እና ሲያስተምራቸው ከእነሱ ጋር እንጀራ ሲቆርስ እንደነበረ መጽሐፍ ቅዱስ ይነግረናል። ክብር ለኢየሱስ ይሁን። እዚህ ስፍራ ላይ ስንመለከት ከ2 ቀን በፊት ኢየሱስ ክርስቶስ በመስቀል ላይ ከሞተ በኋላ ኢየሱስ ክርስቶስን ሥጋ አውርደው በመቃብር ስፍራ እንዳደረጉት የእግዚአብሔር ቃል ይነግረናልና ጥቂት ሴቶች መግደላዊት ማርያም፣ የኢየሱስ ክርስቶስ እናት ማርያም፣ ሰሎሜ የሚባሉ አንዳንድ መጽሐፍ ቅዱስ ክፍላችን ሐዋርያት የጠቀሷቸው 4 ሴቶች የኢየሱስ ክርስቶስን ሥጋ ሽቶ ለመቀባት ይላል አንዳንዱ ስናገርና ሽቶ ለመቀባት ወደዛ ስፍራ ሄዱ ይላል። አሁን ያነበብነው ክፍል ወደ አንድ ተመልሰን ስናነብ ይህንን እናገኘዋለን። በማለዳ ተነስተው ወደ መቃብር ይሄዳሉ። ሲሄዱ ድንጋዩን ከመቃብሩ ማን ያንከባልልልናል እያሉ እያሰቡ ሲነጋገሩ ሲጠያየቁ እንደነበረ ዮሐንስ ይነግረናል። እዛ ከደረሱ በኋላ ግን ድንጋዩ ተንከባለው አዩት፣ ሴቶቹ ማለት ነው። ድንጋዩ ተንከባለው አዩት፣ መቃብሩ ክፍት ነበረ። ከዛ በኋላ ኢየሱስ ክርስቶስን ሥጋ ለማየት ወደ ውስጥ ሲገቡ ኢየሱስ ክርስቶስ ሥጋ በስፍራው አልነበረም። ግን ኢየሱስ ክርስቶስ የተጠመጠመበት ጨርቅ እንደነበረ ይህ መጽሐፍ ቅዱስ በብዙ ቦታ ማንበብ እንችላለን። ስለዚህ ሌሎቹ ትተዋት ሄዱ። ሁልጊዜም እምነቷን በጌታ ያደረገች ኢየሱስ ክርስቶስ ላይ እምነቷን ያደረገች አንዲት ሴት ግን ነበረች። በዛ ስፍራ እነሱ ሲመለሱ ቀረችና ከዛ ኢየሱስ ክርስቶስን እስክታይ ድረስ ለመሄድ ስላልፈለገች መፈለጓን ቀጠለች። ስትፈልግም ዝቅ ብላ በመቃብሩ ይላል ኢየሱስ ክርስቶስ ሥጋ መቃብር ውስጥ ኢየሱስ ክርስቶስ ሥጋ የተቀመጠበት ስፍራ ስትመለከት 2 መላእክቶች አንዱ በራስጌ ሁለተኛው በእግርጌ ቆመው አየቻቸውና ከዛም አንድ ጥያቄ ጠየቋት። አንቺ ሴት ምን ትፈልጊያለሽ? ጌታዬን ከዚህ ወስደውታል፣ ወዴት እንዳኖሩትም አላውቅም አለቻቸው። ከዛ በኋላ ምስክርነት እንደነገሩት ኢየሱስ ክርስቶስ ማርቆስ በተለይ በደንብ ማርቆስም ሉቃስም በደንብ አድርገው ይሄንን ጽፈዋል። ሄጄና ነግሯችሁ እንደነበረ ኢየሱስ ክርስቶስ ለእናንተን አስቀድሟችሁ ወደ ገሊላ ስለሚሄድ ወደ ገሊላ ሂዱ የሚል መልእክት እንደሰጧት እናያለን፣ እናነባለን። ክብር ለኢየሱስ ይሁን። እስኪ ኢየሱስ ክርስቶስ ተነስቷል ወይ? ኤቪደንሳችን ምንድን ነው? መረጃችን ምንድን ነው የሚለው ለማየት ማርያም ኢየሱስ ክርስቶስን ለማየት እዛ ስፍራ ከሄደች በኋላ ኢየሱስ ክርስቶስ ከዛ ስፍራ ሲጣጣ ትታዋለችም ወይም ደግሞ እነዛ መላእክቶቹ የነገሯት መልእክት
ብቻው አላስጠገባትም ወይም ደግሞ አልተማረከችበትም አይዲያውና እየተጠራጠረች ወደ ኋላ ስትዞር ኢየሱስን አየች ይችላል። ይሄ ክፍል ስናነብ ማለት ነው። ክብር ለኢየሱስ ይሁን። ወደ ኋላ ስትመለከት ኢየሱስን ቆማ አየችውና አንቺ ሴት ምን ትፈልጊያለሽ ስላት ጌታዬን ከዚያ ወስደውታል፣ አንተ ወስደው እንደሆነ የት እንዳስቀመጥከው ንገረኝ፣ እኔም ሂጄ ወስደዋለሁ አለችው ይላል። የሚገርመው ነገር ግን ከእሷ ጋር ሲያወራ የነበረው ጌታ ኢየሱስ ክርስቶስን አላየችውም። ሰው ብዙ ሲያለቅስ፣ ሰው ብዙ ሲያዝን ድሮ ከእሱ ጋር የነበረውን ሰው ሁሉ ይረሳል። ኢየሱስ ክርስቶስ ጋር ነበረች። ኢየሱስ ክርስቶስ ከውስጧ 7 አጋንንት ያስወጣላት ስለነበረ ኢየሱስ ክርስቶስ ጋር ኢየሱስ ክርስቶስን ታውቀዋለች፣ ጌታን ታውቀዋለች፣ ጌታን አምነዋለች። ግን አሁን ጊዜው የለቅሶ ጊዜ ነው ለሷ። የሐዘን ጊዜ ነበር ለሷ። ተስፋ የመቁረጥ ጊዜ ነበር ለሷ። ኢየሱስ ክርስቶስ ይነሳል ብላ አልጠበቀችውም። የሄደችው የተነሳውን ጌታን ለማግኘት ሳይሆን ሥጋውን ሽቶ ለመቀባት ነበረ። ይመለሳለሁ ወደዚህ። ስለዚህ ኢየሱስ ክርስቶስ ተነስቷል ወይ ለሚለው ጥቂት ነገሮችን መናገር ይፈልጋለሁ። ብዙ ሰዎች መጥተው ቢጠይቋቸው እንደ ፓስተሩ ታዲያ ለምን ተጻፈ ብላችሁ ግራ ትጋባላችሁ ወይስ ኢየሱስ ክርስቶስ መነሳቱ መረጃ አላችሁ? ለሚጠይቋችሁ ሰዎች የምትሰጧቸው መረጃ ወይም ደግሞ የምትሰጧቸው ምክንያቶች ምን ይሆኑ? አንደኛው ኢየሱስ ክርስቶስ መነሳት አሁን በዚህ ክፍል እንዳነበብነው መቃብሩ ባዶ ነበር ይላል። ይህንን ሂስቶሪያን እና አርኪኦሎጂስቶችም አጥንተውታል። መቃብሩ ባዶ እንደነበረ፣ የኢየሱስ ክርስቶስ ሥጋ ከሙታን መካከል እንዳልነበረ፣ ከዛ እንደተነሳ፣ ከዛም ደግሞ ሊያገኙት እንዳልቻሉ ዲኤንኤ ምርመራ አድርገው ብዙ ነገር አድርገው ኢየሱስ ክርስቶስ መነሳቱን አረጋግጧል። ብዙ ሂስቶሪያን ስለዚህ ሲናገሩ ኢየሱስ ክርስቶስ እውነትም የእግዚአብሔር ልጅ እንደነበረ፣ ግን ሰዎች ኢየሱስ ክርስቶስን እንደ እግዚአብሔር ልጅነቱ እንዳልተቀበሉት የተናገሩበት የተረዱበት ሁኔታ አለ። ስለዚህ መቃብሩ ባዶ ነበረ፣ መቃብሩ ውስጥ አልነበረም። ዛሬ ብዙ ሰው ከ2000 ዓመቱ እንኳን ቢሆን ሞቶ የተቀበረ ሰው ጉድጓድ ቆፍሮ ማስወጣት ይቻላል። አጥንቱን አውጥቶ የዲኤንኤ ምርመራ ማድረግ ይችላሉ። አይደለም እንዴ? ዲኤንኤ ምርመራ አድርጎ በዚህ ስፍራ እንዲህ የሚባል ሰው ተቀብሮ ነበረ፣ ዲኤንኤውም የሚያሳየው ይሄ ነው ይላሉ። የኢየሱስ ክርስቶስ ግን በጉድጓድ አልተገኘም። ክብር ለኢየሱስ ይሁን። ጉድጓዱ ባዶ ነበረ። ማርቆስ 16 ቁጥር 1 እስከ 6 ያለውን ማስታወሻ የምትይዙ መያዝ ትችላላችሁ። ግን ኤደን አናነብን በዚህ ስፍራ አሁን ስላነበብን እሱም ይሄንን የሚናገረን ደቀ መዛሙርቱ የሮጡ ሄዶ በዛ ስፍራ በተለይ ጴጥሮስን አንደርላይን አድርጎ ይናገራል። እነ ማርያም የኢየሱስ ክርስቶስ ሬሳ ከዛ ካጡ በኋላ ተመልሰው ወደ ደቀ መዛሙርት ሲናገሩ ጴጥሮስና ዮሐንስ ሌሎችም እየሮጡ ወደ ጉድጓዱ እንደሄዱ መጽሐፍ ቅዱስ ይነግረናል። ወደ ውስጥ ሲገቡ አልነበረም። ይህ ክርስቶስ ሥጋ አልነበረም። ወደ ኋላ ይህንን ክፍል አሁን ያነበብኩትን ክፍል ስናነብ ይህንን እናገኘዋለን። እነ ጴጥሮስ መጥተው ሌሎች ሐዋርያት መጥተው የክርስቶስን ኢየሱስን ሥጋ ከዛ ካጡ በኋላ ተስፋ ቆርጠው ሄዱ። ተስፋ ቆረጡ፣ ተመለሱ፣ ሄዱ። ማርያም እዛው ቀረች። ክብር ለኢየሱስ ይሁን። ስለዚህ ይሄ አንደኛው መረጃ መቃብሩ ባዶ እንደነበረ መጽሐፍ ቅዱስ ነው። ሁለተኛው መረጃ ደግሞ በዚህ ስፍራ ላይ አሁን እንዳነበብነው ለማርያምና ደግሞ ለሌሎች ሴቶች ማርቆስ ምዕራፍ 16 ከቁጥር 9 እስከ 11 ያለው ላይ ይሄንን ማግኘት እንችላለን። ኢየሱስ ክርስቶስ እንደተገለጠ ይናገራል። ማርቆስ ሲናገር ለማርያም መጀመሪያ ለማርያም ከዛም ለሌሎች ሴቶች የመጀመሪያ ለኢየሱስ ክርስቶስ ትንሣኤ አይዊትነስ የሆኑት ሴቶች ናቸው። ተገለጠላቸው ይላል የመጽሐፍ ቅዱሳችን ስናገር። አሁን እንዳነበብነው ማርያም ኢየሱስ ክርስቶስን ከሙታን በኋላ ከትንሣኤው በኋላ ያየችው የመጀመሪያዋ አይዊትነስ ነበረች። የመጀመሪያዋ መስካሪ ነበረች። ኢየሱስ ክርስቶስ እንደተነሳ የመሰከረች እሷ ነበረች። ስለዚህ ሁለተኛው ኢየሱስ ክርስቶስ ከሙታን መነሳቱን የሚያሳየው ሁለተኛው መረጃ ማርቆስ ላይ እንደምናየው ለሴቶች ለእህቶች ኢየሱስ ክርስቶስ እንደተገለጠ መጽሐፍ ቅዱስ ይነግረናል።
ሌላው ደግሞ ሶስተኛው መረጃ መጽሐፍ ቅዱስ የሚሰጥን መረጃ ቢኖር ለሐዋርያት ስፔሻሊ በሉቃስ 24 ላይ ያለውን ስትመለከቱ ሁለት የኤማውስ ሰዎችን ትመለከታላችሁ። ይህን ታሪክ አንብባችሁታል። ኢየሱስ ክርስቶስ ከ3 ቀን በፊት እንደተሰቀለ በመከራ እንደገደሉት በስቃይ እንደገደሉት በእንጨት ላይ ተሰቅሎ እንደሞተ ከዛም ደግሞ እንደተቀበረ ሁለት ሰዎች በኤማውስ መንገድ ሲሄዱ እያወሩ ነበር። ይገርማል። ከሮማውያን ግዛት ነፃ ያወጣናል ብለን ተስፋ አድርገነው ነበረ። የእስራኤልን ታላቅነት የእስራኤልን ግዛት ታላቅነት እንደገና ይመልሳል፣ ነፃ ያወጣል ብለን ተስፋ አድርገነው ነበረ። ተስፋ ያደረግነው ያ ሰው ከ3 ቀን በፊት በእንጨት ላይ ተሰቅሎ ሞተ፣ ተገደለ እያሉ ተስፋ ቆርጠው በድካም እያወሩ ሲሄዱ ነበር። ከዛ በኋላ ታሪኩን ሰምቶ ጌታ ኢየሱስ ክርስቶስ ቀረብ አለና ከነሱ ጋር ማውራት ጀመረ። እየሰማቸው እነሱ ጥያቄ ሲጠይቃቸው ነበር። ከዛም ሲመልሱለት ነበር። ሉቃስ 24 ከ13 እስከ 32 ያለውን አንብቡት። ከዛ በኋላ አንተ እንግዳ ነህ እንዴ? ይሄንን አልሰማሁም? አንተ እንዴት ይሄንን ታሪክ እስከ ዛሬ ድረስ ለመጀመሪያ ጊዜ ከኛ ትሰማለህ? አልሰማሁም እንዴ? እንግዳ ነህ እንዴ? እያሉ ሲደነቁ ነበር። ኢየሱስ ክርስቶስ ግን እንግዳ መስሎ ከነሱ ጋር እየሄደ ነበር፣ ሲያወራቸው ነበር። ከዛ በኋላ መሽቶ ነበርና ይላል። ይህንን ክፍል ስታነቡ መሽቶ ነበርና ጎራ እንዲሉት ከእነሱ ጋር አድሮ እንዲያርፍ ጠየቁት። ከዛ በኋላ ቤት ገብተው ምግብ ሲያቀርቡ ጌታ ኢየሱስ ክርስቶስ አመሰገነ፣ ቆርሶም ሰጣቸው፣ ዓይናቸውም ተከፈተ ይላል መጽሐፍ ቅዱስ። ክብር ለኢየሱስ ይሁን። ዓይናቸው ሲከፈት ጌታ ትቷቸው አላዩትም። ስለዚህ ኢየሱስ ክርስቶስ በመነሳት ከትንሣኤ በኋላ ለነዚህ ለሁለቱ ሐዋርያት እንደተገለጠም ደግሞ እንደታያቸው ይናገራል። ሉቃስ 24 ቁጥር 34 ላይ ደግሞ ስትመለከቱ ለጴጥሮስ ተገለጠ ይላል። ለምንድን ነው የጴጥሮስን ሉቃስ አንደርላይን አድርጎ ወይም ደግሞ ሃይላይት አድርጎ የሚያቀርበው? ጴጥሮስ ትላንትና ስለ ጴጥሮስ ላይ አንስተን ነበር አይደለ? ጴጥሮስ ኢየሱስ ከኢነር ሰርክል የሚባሉት ከ3ቱ ሐዋርያት አንደኛው ነበር። ቶሎ ይጠይቃል፣ ቶሎ ይመልሳል፣ ቻሌንጅ ይቀበላል። ሁሉ ነገር ለክርስቶስ ቅርብ የነበረ ሰው ነበረና በመጨረሻው ግን ኢየሱስ ክርስቶስን እየካደ እንደነበረ እኔ እሱን አላውቀውም፣ ኢየሱስን አላውቀውም፣ የምትሉትን አላውቀውም እያለ እንደነበረ እንደካደ በመከራው ጊዜ እስከ ክርስቶስን እንደካደ አይተነው ነበር ትላንትና። ሆኖም ግን ኢየሱስ ክርስቶስ ሲነሳ ለጴጥሮስ እንደተገለጠ ደግሞ ሉቃስ አንድ ላይ አድርጎ ያስቀምጣል። ለጴጥሮስ ተገለጠ ይላል። ጴጥሮስ የተገለጠበትን ምክንያቱ ከዚህ በፊት ማርቆስ ወንጌል የጌታ ኢየሱስ ክርስቶስ እነ ጴጥሮስን ጥያቄ ሲጠይቅ ሰዎች ምን ይሉኛል ብሎ ሲል ማን ይሉኛል ብሎ ሲል ሌሎች ሐዋርያ፣ ሌሎች ኤልያስ፣ ሌሎች ደግሞ ከነቢያቶቹ አንዱ ይሉሃል ብለው መለሱለት። እናንተ ማንን ትሉኛላችሁ ሲል አንተማ የእግዚአብሔር ልጅ መሲሁ ነህ፣ አንተ ክርስቶስ ነህ፣ የተቀባህ ነህ ብሎ መለሰለት። ከዛ በኋላ ጌታ ኢየሱስ የገባለት መልእክትን ቃል ነበር። ይሄንን የሰማይ አምላክ አባቴ ነው ገልጦልሃል ብሎ ከሰማይ የተገለጠልህ መልእክት ነው ብሎ ከተናገረው በኋላ በዚህ ድንጋይ ላይ አለትን ምን አድርጓለሁ? በዚህ ድንጋይ ወይም በዚህ አለት ላይ ቤተክርስቲያንን ይመሰርታለሁ። ይህንን ደግሞ ጌታ ኢየሱስ ክርስቶስ ከተገለጠለትን በኋላ ክርስቶስ ጴጥሮስ የተገለጠበትም ዓላማ ስትመለከቱ ከትንሣኤ በኋላ ስትመለከቱ ጴጥሮስ የመጀመሪያው የክርስቶስ ኢየሱስ ትንሣኤ የምስራች አብሳሪ ሆነ። ክብር ለኢየሱስ ይሁን። በሐዋርያት ሥራ ምዕራፍ 2 ላይ ያለውን ስትመለከቱ ኢየሱስ ክርስቶስን እንደሰቀሉት፣ እንደገደሉት፣ እንደተቀበረ ከሙታንም ጌታ ኢየሱስ ክርስቶስ እንደተነሳ በዛም ምክንያት ደግሞ በትንሣኤ ምክንያት ደግሞ ለእናንተም ለልጅ ልጆቻችሁ ጌታ ተስፋ ሰጥተዋል እያለ ጴጥሮስ ሲናገር ሰዎችን ወደ ንስሐ ሲጠራ እናያለን። ክብር ለኢየሱስ ይሁን።
ሌላው አራተኛ ላይ ለጴጥሮስ ነው የተገለጠ። አምስተኛው ነጥብ ከዛ በኋላ ደግሞ ምንድን ነው የምለው የዮሐንስ ምዕራፍ 20 አሁን ያነበብኩት ቀጥላችሁ ስታነቡ ለሐዋርያቶች በሙሉ ለ11 ሐዋርያቶች ጌታ ኢየሱስ ክርስቶስ እንደተገለጠ ከዛም ብቻ አይደለም ለ11 ሐዋርያቶችና ከ5000 በላይ ከ500 በላይ ለሚሆኑ ሰዎች ራሱን ገለጠ። አንደኛ ቆሮንቶስ ምዕራፍ 15 ከ3 እስከ 5 ያለውን ስታነቡ ማለት ነው። ስለዚህ ኢየሱስ ክርስቶስ ከሙታን የመነሳቱ ታሪክ ብቻ አልነበረም። ሂስቶሪያን ዝም ብሎ አውጥቶ የጻፉት አልነበረም። ወይም ደግሞ ሐዋርያት ከጌታ ጋር የነበሩት ሐዋርያት የጻፉት አልነበረም። ኢየሱስ ክርስቶስ በእውነትም ተነስቷል። አሜን አሜን። ኢየሱስ ክርስቶስ በእውነትም ተነስቷል። ጌታ ለዘላለም የተባረከ ይሁን። እነዚህን አምስቱን ነጥቦች በምትመለከቱበት ጊዜ ኢየሱስ ክርስቶስ እንደተነሳ በዓይናቸው ያዩ ሐዋርያት ወይም ደግሞ ብዙ እህቶች የመሰከሩበት ከዛም በኋላ ወደ 500 የሚሆኑ ሰዎች ኢየሱስ ክርስቶስ ያዩበትን እናያለን። ይሄ እኛን ምንድን ነው የሚያስተምር? በዚህ ዘመን ያለ ነው። እኛ አሁን ከ2000 ዓመት በላይ ርቀን የምንገኝ ክርስቲያኖች ነን። ከዚህ ኢቨንት ማለት ነው። ይሄ ከተፈጠረ በኋላ 2000 ዓመት ርቀን የምንገኝ ሰዎች ነን። ግን በዓይናችን ፊት ትናንትና እንደተፈጸመው ትናንትና እንደሆነው እያየነው ያለው ክስተት ነው። ገናም ከዚህ በኋላ 2000 ዓመት ሊሰበክ ይችላል። ገናም ከዛ በላይ ሊቆይ ይችላል። እና ምንድን ነው ዛሬ እኛ ከዚህ የምንማረው? ኢየሱስ ክርስቶስ ትንሣኤ የሚያሳየን ምንድን ነው? ሌላው ሂስትሪ ወይም ደግሞ በዚህ ክፍል የተጻፉትን ነገሮች ብቻ ሳይሆን ጌታ ኢየሱስ ክርስቶስ በነሳቱ ትልቅ መረጃ የሚሆነው የብዙ ደቀ መዛሙርቶች ወይም ደግሞ የሐዋርያት ራዲካል ቼንጅ። ሐዋርያቶችን ስትመለከቱ ፈሪዎች ነበሩ። ኢየሱስ ክርስቶስ ከተያዘ በኋላ ብዙዎቻቸው ፈርተው ነበር። በስጋት ቤት ውስጥ ቆልፈው ቅድም ካነበብነው በዮሐንስ 20:19 ጀምሮ ያለውን ስታነቡ በቤት ውስጥ በፍርሃት ተሰብስበው ነበር። ኢየሱስ ክርስቶስ ግን ድንገት በር ሳይከፈት በሩን ሳያንኳኳ ወይም ጣራን ሳይገነጠል በመካከላቸው ተገኘና ሰላም ለእናንተ ይሁን አላቸው። ጌታ ለዘላለም የተባረከ ይሁን። ክርስቶስ ኢየሱስ ከተገለጠላቸው በኋላ የደቀ መዛሙርቱ ስትመለከቱ በፍርሃት ተውጠው ነበረ። በሕይወታቸው በፍርሃት ውስጥ ነበረ። ክርስቶስን ካገኙ በኋላ ክርስቶስ ከተነሳ በኋላ ራዲካሊ ፍርሃታቸው ወደ ድፍረት ተቀየረ። ክርስቶስ ከነሱ ጋር በሥጋ በነበረበት ጊዜ እንኳን በድፍረት የማይናገሩ ሰዎች እንደገና ከድፍረት የተነሳ ጸጋውን ከመቀበል የተነሳ ለክርስቶስ ኢየሱስ ምሳሌ ትንሣኤ ለመናገር ወንጌልን ለመስበክ የክርስቶስ ኢየሱስን መስቀል የምስራቹን ለማውራት ለመሞት እንኳን ፈቃደኞች ነበሩ። እውነቱን ለመናገር ፈቃደኞች ነበሩ። ጸጋውን ጸጋ ላይ ተቀበሉ። ጌታ ኢየሱስ ክርስቶስ ተገለጠላቸው። ለምሳሌ ያ ብቻ ሳይሆን ክርስቶስ በሥጋ ከትንሣኤ በኋላ በሥጋ ከተገለጠላቸው ውጭ ካረገም በኋላ ወደ አብ ከሄደም በኋላ ተገልጦላቸዋል ለብዙዎች። ጌታ ለዘላለም የተባረከ ይሁን። ሐዋርያው ጳውሎስን ታሪክ እናውቀዋለን። ኢየሱስ ክርስቶስ ከጠራቸው ደቀ መዛሙርት መካከል አልነበረም። ከኢየሱስ ክርስቶስ ጋር አልበላም፣ አልጠጣም፣ ከእሱ ጋር ኅብረት አላደረገም። አንድ ቀን ግን በደማስቆ መንገድ ላይ ኢየሱስ ክርስቶስ ተገለጠለትና ጳውሎስ ሳውል ሆይ ስለምን ታሳድደኛለህ አለው። ያው ታሪኩ ስለምታውቁት ዲቴይል አልገባም ብዬ ነው። ከዛ በኋላ አንድ ነገር ነበር ያለው። ጌታ ሆይ አንተ ማን ነህ ሲል እኔ ክርስቶስ ነኝ፣ የምታሳድደኝ ክርስቶስ ነኝ አለው። ከዛ በኋላ ጳውሎስ እንደተቀየረ ታሪኩን እናያለን። ያ ብቻ አይደለም። የሚገርማችሁ ጄምስ ወይም ደግሞ ያዕቆብ የክርስቶስ ወንድም የነበረው ኢየሱስ ክርስቶስን አምላክነት ተጠራጣሪ ነበረ። ክርስቶስ ሞቶ
ተቀብሮ ከሙታን እስኪነሳ ድረስ እስከ ክርስቶስ ኢየሱስ ትንሣኤ ድረስ ያዕቆብ አላመነም ነበር። የሚገርማችሁ ነገር ክርስቶስን ከተቀበለ ክርስቶስ ከተነሳ በኋላ ግን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 አንብቦ ክርስቶስ ከተነሳ በኋላ ኃይልን አገኘ፣ አመነ፣ ጸጋን ተቀበለ፣ ድፍረቱን ለበሰ። የኢየሱስ ክርስቶስን ሞትና ትንሣኤን ለመናገር ድፍረትን አገኘ፣ ጸጋን አገኘ። ጌታ ለዘላለም የተባረከ ይሁን። ዛሬ ታዲያ እኛ ክርስቶስ ኢየሱስ ትንሣኤን ስናከብር የኢየሱስ ክርስቶስን ትንሣኤ ታሪኩን ለማክበር አይደለም የመጣ ነው። በሕይወታችን ያየነው ብዙ ነገር አለ። ክርስቶስ ነክቶናል። የክርስቶስ ፍቅር ማርኮናል። አይደለም እንዴ? ፊዚካሊ የማታውቁትን ሰው ወይም ደግሞ አሁን በሰውኛ ብንነጋገር በሰውኛ የማታውቁትን ሰው ማፍቀር አይቻልም። ሰው የማያውቁን ወይ ዝናውን ያልሰማውን ሰው ወይ ያላየውን ሰው ወይ አብሮ ቁጭ ብሎ ያልተጫወተው አብሮ ያልበላውን ሰው መልኩን፣ ስሙን፣ ምኑን የማያውቀውን ሰው መውደድ አይችልም። ስለዚህ ኮኔክሽን ያስፈልጋል፣ መታወቅ ያስፈልጋል፣ ህብረት ያስፈልጋል። ኢየሱስ ክርስቶስን በምንመለከትበት ጊዜ ኢየሱስ ክርስቶስ ሳናየው የወደድነው፣ ሳናውቀው ያወቅነው፣ ሳንመርጣቸው የመረጠን ጌታ እሱ ራሱ ስለገለጠልን ብቻ፣ እሱ ስለፈቀደልን ብቻ ነው። ክብር ለኢየሱስ ይሁን። ስለዚህም ነው ኢየሱስ ክርስቶስ ሕይወታችን በኢየሱስ ክርስቶስ ውስጥ ስለተቀየረ የእግዚአብሔር መንፈስ ውስጣችን ስላለ እኛም የክርስቶስ ኢየሱስ የሞቱና የትንሣኤው መስካሪዎች የሆነው ማለት ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ በሕይወታችን ውስጥ አለ፣ በእኛ ውስጥ አለ። እውነቱ ጳውሎስ ሲናገር እኮ በውስጣችሁ ያለው ያ ጸጋ ያስተምራችኋል ያለው ይሄንን ነው። ስለዚህ ወደ ማርያም ልመልሳችሁ እፈልጋለሁ። ምክንያቱም ታሪኩ እዛ ስለተጀመረ እዛ እንድንጨርስ ስለምፈልግ ማርያም በጉድጓድ እዛ ጋር ቆማ ስለነበርና ኢየሱስ ክርስቶስ መጥቶ ሲጠይቀዋት እንኳን ጠባቂ ወይም ደግሞ አትክልተኛ ስለመሰላት ጌታ ይወስደው እንደሆነ ወዴት እንዳኖርከው ንገረኝ፣ ሂጄ ወስደዋለሁ አለች። ከዛ በኋላ ድምፁን ከፍ አድርጎ በሚገባት መንገድ ማርያም ሲላት፣ ከዛ በኋላ ገባት። ከዛ በኋላ ኢየሱስ መሲሁ መሆኑን አወቀች። ከዛ በኋላ ለካ እሱ ነው ሲነጋ ቆሞ የሚያዋራኝ ብላ በእግሩ ስር ወደቀች። ረቡኒ በርሲሳ ብላ በዕብራይስጥ ረቡኒ ማለት አስተማሪ ማለት ነው። በርሲሳ በኦሮምኛ መምህር ሆይ ብላ እግሩ ስር ወደቀች። አትንኪኝ አላት። ከኋላ ወደ ኋላ ፈገፈገና አትንኪኝ። ለምንድን ነው ኢየሱስ ክርስቶስ አትንኪኝ አላት? ማን ነው የምነግረኝ? ለሱ ስትል አይደለም እንዴ በሌሊት ተነስታ ሽቶ ይዛ ምን ብላ ገላዋን ለመቀባት ሄደችው? እሱ ፍለጋ አይደለም እንዴ ሄደችው? የሱ ፍቅር ውስጧ ስላለ አይደለም እንዴ ጌታን ፍለጋ ሄደችው? መቃብሩ ጋር ፍለጋ ሄደችው? በሕይወት ሳለ ብቻ ሳይሆን ስጋውን ያስፈልገኛል ብላ ሄደችው እኮ ለሱ ብላ ነው። እሱ ፈልጋ አይደለም ሄደችው። ግን እንዲህ ነበር ያላት፣ አትንኪኝ ብሎ ወደ ኋላ ሸሸ። እንድትነካት አልፈቀደላትም። በዮሐንስ ወንጌል ቅድም ያነበብነው ክፍል ሄዳችሁ ስትመለከቱ ያነበብነው ክፍል ሳይሆን ቀጥሎ ያለውን ፓርት ስትመለከቱ ኢየሱስ ክርስቶስ ደቀ መዛሙርቶቹ እጆቹ እንዲነኩ፣ ጎኑን እንዲነኩ፣ አይምሮ በጭንቅላቱ ላይ የተደረገውን የቁስል በእሾህ ጉድጉድ ምክንያት የተፈጠረው ቁስል ሁሉ እንዲዳስሱና እንዲገባቸው ጠይቆ ጋብዟቸው ነበር። ማርያምን ግን አትንኪኝ፣ እንድትነኪኝ አልፈቅድልሽም። አሁን እሷ እኮ ዳሳ እውነት ክርስቶስ ነውን? እሷም እኮ ያ በእጁ የተበሳበትን በምስማር የተበሳበትን እጅ ዳሳ ለማየት ኤቪደንስ ፍለጋ ነበረ። ኢየሱስ ግን አትንኪኝ አላት።
በጎኑ ላይ ያለውን ቀዳዳ ወይም ደግሞ በጦር የተወጋውን ቁስል ለማየት ነበር። እሱ ኤቪደንስ ፍለጋ ነበርና እሱ ነው ወይስ እያታለሉኝ ነው? ክርስቶስ ነው ወይስ ሌላ ሰው እያታለለኝ ነው ለማለት ልትቀርብ ስትል ነው። ኢየሱስ ግን አትንኪኝ አላት። ምክንያቱም ኢየሱስ አሁን ከሙታን ወገን አይደለም። እሷ ይዛ የሄደችው ሽቶ ሬሳ የሚቀባበት ሽቶ ስለነበረ ማርያምን ሳያውቃት ገብቶ አይደለም። ማርያም እሱ ፍለጋ እንደሄደች ሳያውቀው ቀርቶ አይደለም። ግን ኢየሱስ ክርስቶስ አሁን ከሙታን አይደለም። አልሞትም፣ ተነስቷል። ሞቷል፣ ተነስቷል። በሞት አልቀረም። ስለዚህ የሙታን የሚቀቡበት ሽቶ መቀባት አልፈለገም። ሽቶ ደግሞ ኮንቴንቲየስ ነው፣ እንደምታውቁት ይተላልፋል። አንድ ሰው እዛ ጋር ቆሞ አሁን ነው ሽቶ አንዳቸው ሄዳቸው አሁን ቦርሳችሁ ውስጥ ቼክ አድርጉና እዛ ጋር ሄዳችሁ ሽቶ እንትን ስታደርጉ ከጥቂት ጊዜ በኋላ ዲፊውዥኑ ቤት ውስጥ ይዳረሳል። በሂደት ቀስ እያለ በኤር ፓርቲክል ይሄድና ይዳረሳል። አንድ ሰው ሽቶ ተቀብቶ ከወጣ ከዳሰሳቸው ከነካቸው ሽቶ ይተላለፋል። ኢየሱስ እሱን አልፈለገም። አትንኪ። አሁን የሙታን ወይም ደግሞ ሙታን የሚቀቡበትን ቅባት የሚቀባበት ጊዜ አይደለም። ክብር ለኢየሱስ ይሁን። አትንኪ አላት። ከዛ በኋላ ምስራች ሄዳ ለደቀ መዛሙርት እንድትነግራት ነገራት። ሂጂና ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ይሄዳለሁ ብለሽ ገና አረጋለሁ ብለሽ ለወንድሞቼ ንገሪያቸው። ጌታ ኢየሱስ ክርስቶስ የሰጣት ትልቅ አሳይመንት እኔና እናንተ ዛሬ ያለን አሳይመንት ነው። ኦትራቡ የሷ ብቻ አልነበረም። ለሷ የተሰጠው ጌታ ኢየሱስ ክርስቶስ ሂጂና ንገሪያቸው፣ ክርስቶስ እንደተነሳ ሂጂና ንገሪያቸው፣ ክርስቶስ ከሙታን እንደተነሳ ሂጂና መነሳትን አውጅላቸው። በፍርሃት ተውጠው ላሉት፣ በጨለማ ተውጠው ላሉት፣ አሁንም በጥርጣሬ ተውጠው ላሉት፣ አሁንም ከዚህ በፊት ከነሱ ጋር በነበርኩበት ጊዜ ስነግራቸው ሳስተምራቸው የነበረው ሳይገባቸው የቀሩትን እነሱን ሄደሽ ንገሪያቸው፣ እኔ ሕያው ነኝ ማለቱ ነው። ጌታ ለዘላለም የተመሰገነ ይሁን። አንዳንድ ጊዜ ክርስቲያንን ከዓለም ለይተን ማየት በጣም ያስቸግረናል። በዚህ ዘመን ዓለም ሊነካን እጁን ሲዘረጋ መቀመጫ እንሰጠዋለን፣ እናስገባለን ወደ ቤታችን። አትንካኝ ማለት አንችልም። ኃጢአቴን አትንካኝ የማለት አቅም የለም የዘመኑ ክርስቲያን። ኃጢአቴን አትንካኝ፣ እኔ ከሙታን ተነስቻለሁ፣ ኢየሱስ ክርስቶስ ከሙታን ተነስቶልኛል፣ ለእሱ የተለየው ነኝ፣ አትንካኝ ብሎ ማለት አይችልም ክርስቲያን። ከሙታን የተነሳው ጌታ መስካሪ የሆነ ሰው ከዓለም ጋር ምንም ኅብረት ሊኖረው አይገባም። ልንለይ ያስፈልገናል። ልንለይ ተለይተን የክርስቶስና የክርስቶስ ብቻ ልንሆን ይገባል። ጌታ ለዘላለም የተባረከ ይሁን። አትንካኝ ማለት ያስፈልጋል። ዓለምን አትንካኝ፣ ኃጢአትን አትንካኝ ማለት ያስፈልጋል። ክፋትን አትንካኝ ማለት ያስፈልጋል። አሁንማ ዓለምን ስትመለከተው፣ ቤተ ክርስቲያን ስትመለከት፣ ክርስቲያኖችን ስትመለከት ኤቭሪቲንግ አሁን ሴኩላራይዝድ ሆኗል። አንድ ጊዜ የትንዲ ቤት ነበር የሚሽን እነዚህ WCC ወርልድ ካውንስል ኦፍ ዘ ቸርች እና ዲቤት ነበርና ዲቤቱ ላይ አንዱ የአፍሪካዊ ፓስተር ይናገራል በድፍረት የእግዚአብሔርን ቃል ከዛ እየጠቀሰ እግዚአብሔርን ቃሉ እኮ እንዲህ ይለናል፣ የእግዚአብሔር ቃል እንዲህ ያስተምረናል፣ እናንተ ግን የእግዚአብሔርን ቃል ከዘመኑ አመለካከት ጋር ቀየጣችሁት እያለ ሲገሰጽ ነበርና አንዱ ፓስተር ተነሳና እነዚህ የአውሮፓ ፓስተሮች አንዱ ተነሳና አፍሪካውያን መጽሐፍ ቅዱስን እንደተቀበሉት ሳይቀንሱም ሳይጨርሱም እንደዛው ነው የቀሩት አለ። እንደዛው ነው የቀሩት፣ ወደ ኋላ ቀርቷል። ምክንያቱም እምነት አሁን በዚህ
እንትኑም ስትመለከቱ ቸርችስትንም ስታጠኑ ቴዎሎጂንም ስትመለከቱ አሁን ሶሳይቲ እምነትን ኢንፍሉዌንስ ያደርጋል። እምነት ደግሞ ሶሳይቲውን ኢንፍሉዌንስ ያደርጋል። እኔ አንድ ጊዜ ለምንድን ነው ስለ ኢየሱስ 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 የምትለው ብሎ አንድ ባሰብ ሁሌም ስለ ኢየሱስ ኢየሱስ ትላለህ። ስለ ሕዝቡ ተናገር እንጂ እኔ ስለ ሕዝቡ ማውቀው ታሪክ የለኝም ስለ ኢየሱስ እንጂ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አልገባችሁም? ጌታ ለዘላለም የተባረከ ይሁን። እና ኢየሱስ ኢየሱስ ምን ትላለህ? ለሕዝቡ መስማት የሚፈልገው አለ። አንድ ጊዜ ደግሞ ስለ አብርሃም ይስሐቅን በእምነት መስዋዕት ለማድረግ ወደ ተራራ ወደ ሞሪያ ተራራ እንደሄደ እሱን ክፍል ለተክስ ነበርና እሱንም ጨመርኩኝና አንድ ስንከሳ ቀር ይሄንማ መስማት አይፈልግም። ለምንድን ነው የማይሰሙት? ቃሉ እኮ ለእግዚአብሔር ቃል ነው። አሁን እኮ እዚህ የሚቀመጡ ሰዎች በብዛት ድምንት የሆኑ ሰዎች ናቸው። እንደዚህ አይነት ታሪክ ሲሰሙ የበለጠ ነርቨስ ይሆናሉ። ሰው እንዴት ልጁ መስዋዕት አድርጎ ያቀርባል ብሎ ስለሚያስቡ ነርቨስ ይሆናሉ። አትናገር ተባልኩኝ። እውነት ነው፣ እንትን አይደለም፣ እውነት ነው የምነግራችሁ ነገርና የእግዚአብሔርን ቃል በመናገር ማርያም ጌታ ኢየሱስ ክርስቶስ ማርያምን ሲልካት ሂጂና ለወንድሞቼ ንገሪያቸው ብሎ ነው ያላት። በዚህ ዘመን መጽሐፍ ቅዱስ ሰዎች መጽሐፍ ቅዱስን ካላመሳሰሉ እግዚአብሔርን ቃል ካላመሳሰሉ አይመቻቸውም። እኔና የእናንተ አሳይመንት ኢየሱስ ክርስቶስን ሄደን ለመናገር የክርስቶስን ትንሣኤ ለመስበክ ዛሬም እዚህ በመሰባሰባችን ምክንያት የኢየሱስ ክርስቶስን ትንሣኤ ተስቲፋይ ለማድረግ ነው። ጌታ ለዘላለም የተባረከ ነው። የምንኖረው የትንሣኤ ኑሮ ነው። ክርስቶስ ተነስቶልናል። ጌታ ለዘላለም የተባረከ ይሁን። ስለዚህ ኢየሱስ ክርስቶስ ሲልካት ጌታ ኢየሱስ ክርስቶስ እንደተናገራት ሄዳ ኢየሱስ ክርስቶስን ተናገረች። ተነስቷል፣ እኔም አይቼዋለሁ፣ እሱም ይሄንን ነግሮኛል። ሂጂና ለወንድሞቼ ንገሪያቸው፣ ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁም እሄዳለሁ ብለሽ ንገሪያቸው። ጌታ ለዘላለም የተባረከ ይሁን። ስለዚህ አንዳንድ ጊዜ ያለነው ዘመን እኔ እንደዚህ ነው የማየው። ገና እዚህ ሀገር ስመጣ ውስጤ የነበረው እኔ ስደተኛ አይደለሁም፣ እኔ መልእክተኛ ነኝ። እግዚአብሔር ወደዚህ ምድር ያመጣኝ የክርስቶስን መጽሐፍ የክርስቶስን ወንጌል እንዲመሰክር ክርስቶስን ሞትና ትንሣኤ እንድናገር እንጂ ስደት አይደለም እያልኩ ይፎክር ነበር። አሁንማ ምን አለው? እያንዳንዳችንን ጌታ ወደዚህ ያመጣን ኢየሱስ ክርስቶስን ትንሣኤ እንድንመሰክርና እንድንናገር ነው። ጌታ ለዘላለም የተባረከ ይሁን። ዛሬ እዚህ ስፍራ የምታደርጉት ነገር እሱን ነው የሚያሳየው። ጌታ ይባረክ። ስለዚህ ዛሬ አንድ አሳይመንት ይዘን እንሄዳለን ለመመስከር። የማርያምን አሳይመንት ክርስቶስ ተነስቷል። ጌታ ተነስቷል። ጌታ ለዘላለም የተባረከ ይሁን። ኢየሱስ ተነስቷል። ስለዚህም ነው እኔና እናንተ እዚህ ያለ ነውና የኢየሱስ ክርስቶስን ትንሣኤ ለመመስከር ለማወጅ ኢየሱስ ክርስቶስ ጠርቶናል፣ ጸጋውንም ሰጥቶናል። በዚህ ዘመን ኢየሱስ ክርስቶስ መሰበክ ያለበት ዘመን ይመስለኛል። ከነበረው ዘመን ይልቅ ሰው ወደ እግዚአብሔር መንግሥት መጥራት የነበረብን ዘመን ቢኖር አሁን ይመስለኛል። ምክንያቱም ከዚህ በኋላ ያለው ጊዜ የኛ አይደለምና። ጌታ ለዘላለም ይባረክ። ምስክርነት የክርስቶስ ኢየሱስን ሞትና ትንሣኤ የኔና ለእናንተ የተሰጠ አደራ ነው። ጥሪያችን እሱን ነው የሚያሳየውና መመስከር የክርስቶስ ኢየሱስን ትንሣኤ መናገር ከኛ ይጠበቅብናል። መዘጋጀት አለብን ማለት ነው። ፍሪክሽኖች አሁን ቤተ ክርስቲያን ዙሪያ ብዙ ፍሪክሽኖች አሉ። በተለይ ይሄ ያው በቤተ ክርስቲያን ውስጥ የሚደረጉ አንዳንድ ጊዜ ሁላችንም ውስጥ አለንና ብዙ ከክርስቶስ ኢየሱስ ሞትና ትንሣኤ ምስክርነት ወጣ ያለ ነገሮች እናያለን። እኛ ጋር ችግር ያለው ችግር ይሄ ነውና ኢየሱስ ክርስቶስ እኔንና እናንተን ለአንድና ለአንድ ዓላማ ብቻ ነው ወደዚህ ምድር እንድንመጣ ያደረገው። የክርስቶስ ሞትና ትንሣኤ እንድንመሰክር
እግዚአብሔር ደግሞ ለዚህ ይርዳል። አሜን። ቆመን እንጸልይ።